ሰላም ይብላል ፊት ኪችን ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ያው ዋው በጣም ነው የሚጣፍጠው። ደረቅ ነገር ከሽከሽ የሚል ነገር ለልጆቻችን ለራሳችን ኬክ አዘጋጅቼላችኋለሁ። ለሽምብራ ያላችሁ ግንዛቤ ጠጠር እንዲል ስለፈለኩ ነው። ሽምብራን በእንደዚህ አይነት መልኩ ራሱ እንዲጣፍጥ አድርገን መስራት እንችላለን። 200 ግራም ሽምብራ፣ 50 ግራም ዞያ፣ አንድ እንቁላል እና አንድ የሾርባ ማንኪያ ማር፣ 2 የሾርባ ማንኪያ ዘቢብ ተጠቀምኩት። ጣፋጩ ነገር ለልጆች እንዲሆን ለልጆችም መስራት እንድትችሉ ለማሳየት ያክል ነው። ጣፋጩን መቀነስ ከፈለጋችሁ ዘቢቡን ማውጣት ትችላላችሁ። በጨው መስራት ይቻላል። በዚች ብቻ ወደ 35 ግራም ፕሮቲን አለው፣ ወደ 600 ግራም ካሎሪን አለው ማለት ነው። እጅግ በጣም በአንድ ጊዜ በአንድ ሳህን ቲቪ ስናይ ቤት ላይ ለልጆቻችን ኬክስ ብሎ ሲያስቸግሩ ቤት ላይ በእንደዚህ አይነት መልኩ ማዘጋጀት ይቻላል ማለት ነው። የምትፈልጉት ጥያቄ ካለ ያነሰ የጎደል ነገር ካለ በኮመንት መልክ ከታች ከቪዲዮ በታች አስቀምጡልኝ። እወዳችኋለሁ። መልካም ቀን ይሁንላችሁ። ሌላም እንዲሰራላችሁ ጥያቄን አቅርቡ እና ቪዲዮ ላይ ኮመንት አስቀምጡ። እንዲበረታታ ሼር ኮፒ ሊንክ አድርጉ ቪዲዮዬን። ወዳችኋለሁ። መልካም ቀን ይሁንላችሁ። ሰርታችሁ ሞክሩት። እጅግ በጣም የሚጣፍጥ በጣም ጣፋጭ የሆነ በተለይ ልጆች በጣም ይወዱታል። ጣፋጭ የሆነ ኬክስ ነው። በሽምብራ እንደዚህም አይነት ነገሮችን መስራት እንደሚቻል ላሳያችሁ ፈልጌ ነው። ወዳችኋለሁ። መልካም ሁሉ ተመኘውላችሁ። ቻው ቻው።